እንደምን ሰነበታችሁ ውድ ተመልካቾች። እኔ ወንድማችሁ አገልጋይ ናሆም ኢያሱ እባላለሁ። ዛሬ ወደፊታችሁ የቀረብኩት ከእግዚአብሔር ቃል ክፍል ላካፍላችሁ ነው። እግዚአብሔር በአንድም በሌላም ይናገራልና ቃሉ ሲናገር እንግዲህ እናንተ ቃሉን በማስተዋል እንድትሰሙት በማስተዋል እንድታዳምጡት በጌታ ፍቅር እለምናችኋለሁ። ጌታ በዘመናት መካከል ሲናገር ቆይቷል። ዛሬም ደግሞ እግዚአብሔር ይናገራል። የእግዚአብሔር ምክር ደግሞ ግሩም ነው ይላል ቃሉ ሲናገርና ስለዚህ ግሩም የሆነውን የእግዚአብሔርን ቃል የእግዚአብሔርን ምክር በማስተዋል እንድንከታተል እንድንሰማ ሰምተን ደግሞ ለቃሉ እውነተኛ የሆነ ምላሽ እንድንሰጥ ጌታ ጸጋውን እንዲያበዛልን ለምናለሁ። ጌታ የተባረከ ይሁን። እሺ ዛሬ የምንማማረው የቃል ክፍል የሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 9 ያለውን አነብላችኋለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበር ይላል። ቁጥር 3 ላይ እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ ይላል። ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱም ጸና። ወደ ላይም ዘለው ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ ይላል። ጌታ ስሙ ለዘላለም የተባረከ ይሁን። እግዚአብሔር እንድታስተምረን እንድትመክረን በኢየሱስ ስም እንለምንሃለን። ልባችንን ከፍተ ማስተዋልን ሰጥተ በኢየሱስ ስም አስተምረን። ይህን ስለምታደርግ እናመሰግናለን። በኢየሱስ ስም አሜን። እዚህ ቦታ ላይ በምንመለከትበት ጊዜ ጴጥሮስና ዮሐንስ በጸሎት ጊዜ ይላል። ስለዚህ የጸሎት ጊዜያቸው ደርሶ በጸሎት ጊዜያቸው በ9 ሰዓት አካባቢ ወደ መቅደስ ይወጡ ነበር ብሎ እዚህ ጋር ቃሉ ይናገራል። እነሱ ወደ መቅደስ እየሄዱ እያለ በዛ ከመቅደሱ ውጭኛው በኩል ከሚገቡት ምጽዋት ይለምን የነበረ አንድ ከእናቱ ማኅፀን ጀምሮ አንካሳ የሆነው የተወለደ አንድ ሰው ነበር። እሱ ወደ መቅደስ ከሚገቡ ሰዎች ምጽዋት ይለምን ነበር። ምጽዋት እየለመነ በዛ ቦታ ላይ ጊዜ ያስቆጠረ ዓመታትን ያስቆጠረ ይመስለኛል ነውም ደግሞ እንደዚሁም ከዕለታት አንድ ቀን ጴጥሮስና ዮሐንስ ወደ መቅደስ በጸሎት ጊዜያቸው ሲሄዱ እነሱን ተመልክቶ ቀድሞም እንደ ልማዱ ይለምን እንደነበረው ይጠይቅ እንደነበረው እነሱንም ይጠይቃቸዋል። ግን የጴጥሮስ መልስ በጣም የሚያስደንቅ ታሪኩን የሚለውጥ ከነበረበት የሚያነሳው ሰዎች ከለመዱበት ከዛ ሁኔታው የሚለውጠው እንደነበረበት እንዳይቀጥል የሚያደርግ መልስ ሲሰጠው እንመለከታለን። ጴጥሮስ እንዲህ ይመልስለታል። ብርና ወርቅ የለኝም ይላል። ብርና ወርቅ የለኝም፣ ግን ያለኝ አንድ ነገር አለ ይላል። ብርና ወርቅ ምን ይላል? የለኝም፣ ግን ያለኝን እሰጥሃለሁ። የለኝም አልልህም፣ ግን ያለኝን እሰጥሃለሁ። ብር ባይኖረኝ ወርቅ ባይኖረኝ ግን አንድ ያለኝ ነገር አለ። ምንድነው እሱ ያለህ ነገር ሲባል
ኢየሱስ ነው። ሃሌሉያ! ኢየሱስ አለኝ። አንድ ነገር ከዚህ መረዳት እንችላለን። በዚህ ጊዜ ከሰዎች የምንሰማቸው ነገሮች አብዛኛው ጊዜ የሆነ ነገር ስንጠይቅ የለኝም 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 የሚል ቃል ብዙ ጊዜ ይደጋገማል እንለዋለን። ነገር ግን አንድ ነገር ከዚህ ማስተዋል አለብን። በእጃችን ብር ላይኖር፣ የሚጨበጥ ነገር ላይኖር፣ ወርቅ ላይኖረን፣ ብር ላይኖረን፣ የሆኑ ነገሮች ላይኖሩን ይችላል። ነገር ግን አንዱ ከእኛ ጋር እንዳለ አትርሱ። የለኝምን የሚያሸንፍ ከየለኝም ሕይወት የሚያወጣ ኢየሱስ ከእኛ ጋር አለ። ኢየሱስ እያለ የለኝም ማለት የለብንም። ከብር ይበልጣል ኢየሱስ፣ ከወርቅ ይበልጣል ኢየሱስ፣ ከሀብት ይበልጣል ኢየሱስ። ኢየሱስ ከእኛ ጋር እያለ የለኝም የሚል ቃል ከአፋችን ሊወጣ አይገባም። ኢየሱስ ሙሉ ነው። ኢየሱስ ሙላታችን። ስለዚህ ኢየሱስን የያዘ ሰው የለኝም እያለ ሁልጊዜ ማውራት የለበትም። ኢየሱስ ሙላቴ ነው። አንድ ዝማሬ ነበረ እግዚአብሔር በውስጤ የሞላው እንዲህ የሚል ጌታ ካለኝ ሁሉም አለ፣ ጌታ ካለኝ አንዳች እንዳልጎደለኝ፣ ጌታ ካለኝ ሁሉም አለ፣ ጌታ ካለኝ አንዳች እንዳልጎደለኝ፣ ስለዚህ ልታመነው ስለዚህ ልቤን ልጣልበት ሙላቴን ልበለው። ኢየሱስ ሙላታችን፣ ብርም ወርቅም ባይኖር ኢየሱስ ሙላታችን ነው። እስቲ ኢየሱስን አንዴ ባላችሁበት ቦታ ኢየሱስ ሙላቴ ነው በሉት። ኢየሱስ ሙላታችን። ሃሌሉያ! ጌታ ይባረክ። ስለዚህ እዚህ ቦታ ላይ ለእናንተ ልናገር የፈለግኩት ኢየሱስ ሙላታችን፣ ከብር ከወርቅ ይበልጥ ኢየሱስ ሙላታችን ነው። ስለዚህ ኢየሱስ ሙላታችን፣ ሙላቴን ልበለው ኢየሱስ ሙላታችን። ዛሬ ላስተላልፍላችሁ የፈለግኩት መልእክት ይሄ ነው። ኢየሱስ ምንድነው? ሙላታችን ነው። ኢየሱስ ሙላታችን። ስለዚህ ሁልጊዜ የለኝም ከምንለው ሐሳብ እንውጣ። ኢየሱስ ያለው ሰው ሙሉ ነው። ኢየሱስ ሁሉን አቅፎ የያዘ ኢየሱስ ሙላታችን። ስለዚህ የለኝም ከሚለው አስተሳሰብ እንውጣ። ኢየሱስ ያለው ሰው የለኝም እያለ መዋል የለበትም። የለኝም እያለ ማደር የለበትም። ኢየሱስ ያለው ሰው አለኝ። ሁሉም ያለው ኢየሱስ ውስጥ። ሃሌሉያ! ኢየሱስ ከብር ከወርቅ ይበልጣል። ኢየሱስ ሙላታችን። ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ ይህንን መልእክት ነው ዛሬ ላስተላልፍ ወደፊታችሁ የቀረብኩት። ኢየሱስ ሙላታችን። ከየለኝም ሕይወት እንውጣ፣ ከየለኝም ንግግር እንውጣ። ኢየሱስ ካለኝ፣ ኢየሱስ ውስጤ ከገባ ሙላቴ ነው ኢየሱስ። ጌታ ለዘላለም የተባረከ ይሁን። ያስተማረን የመከረን ጌታ ለዘላለም የተባረከ ይሁን። ቀጣይ ደግሞ በሌላ መልእክት እስክንገናኝ ድረስ ጌታ ምሕረቱንና ጸጋውን በሕይወታችን ያብዛ። ተባረኩ።